ያሰብኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት። ሰላም ቀፈኛ በስነ ስርዓት አለው። እንዴት ነው? አለው እግዚአብሔር ይመስገን። ስለመጣ ደስ ብሎኛል። ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ትንሽ ብታረፍድም ያው መንገድ ተዘጋግቶ ይገባኛል። ብቻ አላቅም ዛሬ የጠራውክ ማለት ማውራው ነገር እየጠፋብኝ ነው። ከዚህ በኋላ መጥፎ ነገሮችን ባንወራራ በፍቅር ብንለያይ ብዬ አስቤ ነው የመጣሁት። የምሬን ነው ማለት ያሳለፍናቸው ጥሩ ቀናቶች ትዝ አይልሁም? አልደበረህም? መሰዳደባችን ምናምን አልደበረህም? እኔ እኮ እልህ ያሲዘሽ እኮ እልህ መገባባት አይከብድም ከዚህ በኋላ? እኔ እናንተ ህፃናት አይደለንም ማለት እኔ እንጃ። ህፃናት እንኳን በዚህ ሰዓት እየተናደድሽ ነበር ነው እያወራሽ የነበረው እስካሁን? ኖ በቃ እኔም አንተን እልህ እንደያዘ ከኔም እልህ ይዞኝ ነበር። የምሬን ነው። እና አሁን ግን በጣም ነው የነበረኝ። ምክንያቱም እኔ የፈለገ ህይወቴን ልኖር እችላለሁ፣ ቅዱስን አንተ ጋር ይዤ መምጣት አልነበረብኝም። እሱ የራሴ ስህተት ነው። ህይወቴን መኖር እችል ነበረ እና በጣም ይቅርታ ለሱ ማለት ነው በመጀመሪያ። ከዛ ደግሞ ከዚህ በኋላ እሱን አሁን ማውራቱ አግባብ አይደለም፣ ሰዓቱም አይደለም። አይመስልህም? እና እኔ እንጃ አላቅም። ያሳለፍናቸው ጥሩ ቀናቶች ምናምን ትዝ አይሉህም? በጣም እንትን አልን እኮ በጣም። እኔም አላግባብ የሆኑ ቃላቶችን እያወጣው ነው ምንም